ሀሳቦች መካከል የልየታ ጥናት መካሄድ አለበት። በደንብ ተደርጎ መለየት መቻል አለባቸው። ዱፕሊኬሽን መኖር የለበትም። ነገ የሆነ ኮሌጅ ከሆነ 10 ዓመት በኋላ ከሆነ 5 ዓመት በኋላ የሚታወቅበትና ስሙ የሚጠራበት ኤሪያ ኦፍ ስፔሻላይዜሽን ኤሪያ ኦፍ ኦኩፔሽን በደንብ ሊኖር ይገባል። ከበር መልስ ኮሌጆቻችን ተመሳሳይ ስያሜ ሊኖራቸው አይገባም የሚሉ ነገር በደንብ ስታብሊሽ ተደርጎ ነው ጥናቱ የተከናወነው ማለት ነው። ዘንድ በጥናቱ ሂደት እንግዲህ ላውንች ስናደርግ ጥናቱ በይፋ ሲጀመር እንደዚሁ ፕሮፖዛል አቅርበን ቫሊዴሽን ወርክሾፕ ያጸደቅነው ታስታውሱ እንደሆነ አምና የት ነበር ታስታውሳላችሁ? ልክ በዚህ ሰዓት ነው፣ ሀላባ ላይ ነው። አስታውሳለሁ። እቴቱ ሆቴል ላይ ነው እንደዛ ያደረግነው ማለት ነው። ባይዘን በጣም ኢንቴንሲቭ የሆነ ጥናት፣ በጣም ኮምፕሬንሲቭ የሆነ ጥናት ተጠንቶ ከዛሬ 3 ወር በፊት አካባቢ ፋይናል ቫሊዴሽን የቢሮ ኃላፊያችን ባሉበት በመሩት መድረክ ሌሎችም ስቴክሆልደሮች የክልላችን ርዕሰ መስተዳድር ልዩ አማካሪ ጨምሮ ሌሎቹ ከፍተኛ አመራሮች ባሉበት ቫሊዴሽን ወርክሾፕ አካሄደናል ማለት ነው። የማጽደቅ ስራ ሰርተናል ማለት ነው። ወዲያው ሰክሰሲቭሊ ለመቀጠል ነበር። አሁን የምናካሄዳቸው ነገሮች ተከታትሎ ለመስራት ነበር እሳቢያችን እንደ ቢሮ ተይዞ የነበረው ፕላን ማለት ነው። ወይራስ አገር አቀፍ ሁላችንም የምናውቀው አገር አቀፍ ተልዕኮ ነበር፣ አገር አቀፍ ምርጫ ጊዜ ነበር። እነዚህ ነገሮች በቢሮ የታቀዱ እቅዶች በተቀመጠላቸው ጊዜ ከመውሰድ አንጻር ሰምሃው ዲሊያንስ ፈጥረዋል ማለት ነው። ዲሊያንስ ፈጥረዋል። ይሄ የዛሬ 2 ወር አካባቢ ማድረግ ነበረብን ይሄን መድረክ ማለት ነው። ግን አሁንም አልዘገየ። መጪ ዓመት ስለሆነ የምንጀምረው የዘገየነው ነገር የለም። በጣም ሲሪየስሊ እያንዳንዱ ሰው ለቅሞ የሚሰራው ስራ እዚህ የመጣችሁ አካላት ስብሰባ እንድትሳተፉ አይደለም የመጣችሁት፣ ስራ እንድትወስዱ የመጣችሁት። ፐርፐሲቭሊ ይህ ስራ ቆጥሮ ለቅሞ የሚሰራ ሰው ነው የጠራው። ዲን ነው የተጠራው፣ መምሪያ ኃላፊ ነው የተጠራው፣ ስልጠና ዘርፍ ኃላፊዎች ናቸው የተጠሩት፣ ተቋማት አቅም ግንባታ አስተባባሪዎች ናቸው የተጠሩት፣ በየደረጃው በመምሪያም በኮሌጅ በልዩ ወረዳ በኮሌጅ። ስለዚህ ሼር አለን። ይሄ ስራ ለማሳካት ሁላችንም ከፍተኛ ኮንትሪቢዩሽን ስላለን ነው እዚህ ይመጣል ማለት ነው። ስለዚህ ሁላችንም የስነ ልቦና ዝግጅት ማድረግ ያስፈልጋል። አንዳንዴ የምናስበው ነገር አለ። የሆነ እንትን የበጀት መዝጊያ አካባቢ የሆነ ሳንቲም ተራፎ ያቺ ሳንቲም የሰው ኃይሉ እንዲጠቀም ምናምን እንደዛ እንዳይመስላችሁ። በታምር እንደዛ ነው። በብዙ ልፋት የቢሮ ኃላፊያችን ጨምሮ ከፍተኛ መስዋዕትነት ከፍሎ እኛም ከፍተኛ የሎቢንግ ስራ ሰርተን ነው ሪሶርስ የተፈቀደልን። ይህ ስራ መዘግየት የማይችል ከ2019 ማለፍ የማይችል ሁላችንም በጥብቅ የአመራር ዲሲፕሊን የምንመራው ቴክኒክና ሙያ ላይ ለውጥ ማምጣት ከፈለግን ለውጥ የምናመጣበት አይነተኛ ቱል አድርገን የያዝነው ስራ ነው ማለት ነው። በዚህ የዲሲፕሊን ሌቭል በዚህ የግንዛቤ ሌቭል ነው ውይይታችን ምክክራችን የምናደርገው ማለት ነው። ተራ የቁጥር ጨዋታ፣ ተራ ይሄ ሙያ እንደዚህ የማለት ጨዋታ አይደለም ማለት ነው። ሲግኒፊካንትሊ የተቋሞቻችን ቁመና የመቀየር አጠቃላይ የስልጠና ሂደታችን ደግሞ አሁን ካለበት አሁን ቴንድ ከሚያደርግበት የአቅርቦት መር ሲስተም ወደ ፍላጎት መር ሲስተም ወይም ደግሞ ማርኬት ድሪቭን ትሬኒንግ አፕሮች የመቀየር ዋነኛ ስራ ነው ማለት ነው። ስለዚህ በዚህ መረዳት በዚህ ግንዛቤ በቀረበው ሰነድ መነሻ በማድረግ ሀሳቦች ይነሳሉ፣ ሀሳቦች ይንሸራሸራሉ። በተለይ ደግሞ የምትሰጡት አስተያየት የምታነሱት ጥያቄ ለቀጣይ ስራ ቀጥሎ ለምንሄደው ርቀት በሚያግዝና ወይም ደግሞ እዛ በምንሄደው ርቀት ተግዳሮት ይሆንብናል ብላችሁ የምታነሱት ነገር ካለ በዛ መንገድ ጥያቄዎች እናነሳለን ማለት ነው። ስለዚህ ምናልባት ዶክተር አበራ የሚጨምረው ነገር ካላቸው ይችላል፣ ካልሆነ በቀጥታ እድል ወደ መስጠትና ወደ አስተያየት ነው የምንገባው። እድሉ ለእናንተ ሰጣለሁ ማለት ነው። እድል ይወስዱ። እሺ፣ መነጽር ማለበት ታሪኩ። እሺ፣ አንድ ታሪኩ ከየት ነው? ከቡይ ታሪኩ ከቡይ
2 ሚፍታ የማውቃችሁ ስማቸው ተራ ነው። ሚፍታ ከበረከት 3 ሾሌ ከበረከት ሾሌ እሺ 4 ሙላቱ ከሳጃ 5 አብዱል ወሊድ ከቡታጀራ 6 እናንተ መጨረሻ ላይ መሰላችሁ። ለማንኛውም 6 አወል ከወሳና 7 ጉላድ ከወራቤ ኦኬ 8 ተሻለ ከሾሌ 9 ትእዛዙ ከሐዋርያት ወይስ እሺ የት ነው? ኦኬ ቆሽ ማለት ወርቅ ጽሕፈት ቤት ኃላፊ ነው። ኦኬ እስካሁን በአካል አልተገኘም ነው። በስልክ ተዋወቃለህ? ኦኬ ሰለሞን ከየት ነው? ኦኬ አንድነት ከፊንጎላ ሄሮስታ 14 ሰው ሰብረክ የእነሱ ስማና ወካይ ይሆናል ተብሎ ይታሰባል። ካልሆነ እንቀጥላለን ማለት ነው። ስለዚህ እድል የምትወስዱ ታሪኩ እሺ ቀጥል ማይክስ አመሰግናለሁ። ታሪካዊ ማለት ኮንስትራክሽን ኢንዱስትሪያል ኮሌጅ ያው የልየታ ጥናቱ የሚያሳየን ድክመቶች አሉ እናሻሽላቸው ነው የሚገቡ አምነን ወደ ተግባር ልንገባባቸው የሚገቡ ልየታዎች ወይም ሪኮመንዴሽንስ እንዳሉ ታይተናል። በአጠቃላይ ከጥናቱ እንደምንረዳው የቴክኒክና ሙያ ማሰልጠኛ ተቋማት ብቃት አለማሟላት በሰው ኃይል አቅርቦት፣ በኢኮኖሚ እድገት እና በቴክኖሎጂ ሽግግር ላይ ከፍተኛ አሉታዊ ተጽዕኖ እንደሚያመጣ ጥናቱ ያሳያል። እንዲሁም የስልጠና ጥራቱ መጓደል ተቋማቱ በቂ የማሽን የመሳሪያና የግብዓት አቅርቦት ተፈትሸዋል። የእነዚህ አለመኖር ሰፊ ችግር ነው ብዬ ነው የማምነው። አቅማቸው የዳበረ አሰልጣኞች አለመኖር ግን አልተፈተሸም። ምናልባት እሱ ቢጨመር ኖሮ ሙሉ ያደርገው ነበር የሚል እምነት አለኝ። በቂ ተግባራዊ እውቀትና ክህሎት ያላቸው አሰልጣኞች አሉ ወይ? እሱ ከሌሉ ደግሞ ሪከመንድ በሚደረገው መሰረት እንድትሰራ ይህ ጥናት ቢጠቁም ኖሮ የበለጠ ጥሩ ነበር ብዬ አስባለሁ። ሌላው የምረቃ ብቃት ማነስ ወይም ሲኦሲ የተቋማት ብቃት ማጣት ሰልጣኞች ሀገር አቀፍ የብቃት ማረጋገጫ ፈተናዎችና የተቋማት እውቅና መስፈርቶችን እንዳያሟሉ ያደርጋል። ይህ ግልጽ ነው። የኢንዱስትሪ ምርታማነትንም እንደሚቀንስ እና ለዚህ ጥረት መደረግ እንዳለበት ቀጥታ ጥናቱ በምናባችን እንድናይ ያደረገ ነው ብዬ አስባለሁ። ሆኖም አንዳንድ ነገሮችን እንደ ዊ ኮንስትራክሽን ኮሌጅ ስናይ ለምሳሌ ኢንተርናል ፖቴንሻል ላይ አንዳንድ ጊዜ ዳታ ድሪቭን ነው እንትኑ ዳታ ቤዝድ ነው። አዛይድንም ዳታ ድሪቭን ዲሲሽን ሜክ በምናደርግበት ጊዜ አንዳንድ ቦታዎች ላይ የሚቸግሩ ነገሮች አሉ። ለምሳሌ ኢንተርናል ፖቴንሻል ላይ አቲት ኢንፍራስትራክቸር አሰሲቢሊቲ ሰፊሸንት ላቦራቶሪስ ላይብረሪ ላይ እንደ ችግር ናቸው ያለው ትክክል ታይተዋል። ኢንተርናል ፖቴንሻል ላይ ሌሎቹ ጋር ችግር አለ ብያለሁ። እኔ በወቅቱ አልነበርኩም። እንደዚህ ያለ ነገሮች ችግር አይፈጥሩም። ምናልባት ሰፊሸንት ቱልስ ኢኩዊፕመንቶች አቬይላቢሊቲ ኦፍ
ሌሎች ነገሮች መኖር እና አሁን ከጥናቱ ጋር ስናየው በእርግጥ እኛም ማሰብ ያለብን በጣም ዝቅተኛ የሆኑበት ነገር መስራት ሰርቶ ኮሌጁን መቀየር፣ የሰው ኃይል ስልጠናው ማዳበር ተገቢ ይሆናል። እነዚህ ነገሮች ላይ ግን ትክክል አይደለም የሚል እሳቤ አለ። ምናልባት ወቅቱ የሞሉ ሰዎች እነዚህን ኢኩዊፕመንቶች ለማግኘት ተብሎ ተጠቅሷል። አንድ አጥኚዎች በጣም ማመስገንና ማድነቅ የምፈልገው ውሸት ያለበት ይመስላል የሚል ነገር አቅርቧል። ትክክል ነው። እኔ አሁን ገዳይ ኮሌጅ ጋር እዚህ ያለው ነገር ግን ኢንቱ ኮንሲደሬሽን ቢገባልን ጥሩ ነው የሚል አስተያየት አለን። አመሰግናለሁ። ጉድ ሁለት